አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ዛሬ ደግሞ ለምን ከእናንተ ጋር ሁኜ ቁርስ አልሰራም ወይም የግማሽ ቀን ውሎዬን አላሳያችሁም ብዬ ነው ውዶችዬ። ከምጠፋባችሁ እንደዚህ ብቅ ልበል ብዬ ነው። እና እንደምታዩት እዚህ ጋር ቁርስ አደስ ልሰራ ነው ማለት ነው ለሰዎች። እንግዲህ ሙያ እንደ ቤቱ ነው። የኛ ቤት ሙያ እንግዲህ ወይም የሰዎቹ ፍላጎት ይሄን ይመስላል ማለት ነው ውዶችዬ። እዚህ ጋር እያቁላለሁኝ ነው። ካሜራ ማን ስለሌለኝ ስጨምር ስላልመቸኝ እያለ ነው ማለት ነው ውዶችዬ። እዚህ ጋር አደሱን ፈጭቼ ምንትሩ ማለት ነው ይሄ ቀዩን ምስር ፈጭቼ ጨመርኩኝ ማለት ነው። አለመፍጨትም ትችላላችሁ። እዚህ ጋር ግን ሲፈጭ ስለሆነ የሚፈልጉት ለስልስ ያለውን በደንብ ምክክ ያለውን አደስ ስለሆነ የሚፈልጉት ውሃ ነበር ቅድም የጨመርኩ ማለት ነው ውዶቼ። ውሃ የጨመርኩ ነው ምክንያቱም እየወፈረ ስለሚሄድ ማለት ነው። እሳት ሲመታው እንደዚህ ሆኗል። አደሳችን በደንብ እሳት አስመታለሁ ማለት ነው። እየቆየ እንትን እያለ ሲሄድ እየወፈረ እሳት ሲመታው እየወፈረ ይሄዳል ማለት ነው። ያው ምስር ወጥ በሉት በኢትዮጵያ እዚህ አደስ ይሉታል አረቦቹ ማለት ነው። እና አሁን ወደ መብሰሉ እየደረሰ ነው ውዶቼ። እንደዚህ አድርገን አዘጋጅተን ጨረስን። ይሄ ለነሱ ፍጡር ነው ለአረቦቹ። እኛ ግን የራሳችንን አልፈለግንም በምስር ማፍጠርና እዚህ ጋር ፈጣይር ነበረ። ፈጣይር ሰርተን ነበር። አሳምቡሳ በኩዳር ሰርተን ነበር። እኛ የምናፈጥረው ቁርስ በዚህ ነው ማለት በዚህ ማፍጠር ፈለግን። አደስ አልፈለግንም ነበርና የኩዳር አሳምቡሳና እዚህ ጋር እንትን ከውስጡ ድጃጅ መፍሩም አስገብተን ፈጣይር እሱን እኛ በዚህ ነው የምናፈጥረው ማለት ነው ውዶችዬ። እና ይሄ እነሱን ሰርተን የራሳችን ፈጡር ነው ይሄ። ከዛ ወደ እራት ወደ መስራት ነው የምገባው ውዶችዬ። ምሳም ሰርተናል፣ ግን እያንዳንዱን ተሐሩካችን እንቅስቃሴያችንን መቅረጽ ስለማልችል የምችለውን ነው መቀርጽላችሁ ማለት ነው። ያው ሙሉ ቭሎግ አይደለም፣ ያው የቁርስና የራት ቭሎግ ነው ያዘጋጀሁላችሁ ልጅ። ያው ከምጠፋ የሚለው ነው እንጂ ለካሜራ ብዙ አይመችም ማለት ነው ስራ ቦታዬ። እዚህ ጋር ራት ከባብ ልሰራላቸው ነው ማለት ነው ውዶችዬ። እዚህ ጋር ድጃጅ የተፈጨ ድጃጅ መፍሩም እና በግዶኒስ ምናምን የሚጨማመሩትን ግብአቶች ጨማምሬ ወደ በአውድ አድርጌ እንደዚህ ከባቡን ከብክቤ ትላላችሁ። እንደዚህ አድርጌ አዘጋጅቼ ቀጥታ ምንድነው የማደርገው ማለት ነው ውዶችዬ። ቀጥታ ወደ ፍሩን ነው የሚገባው። እንደዚህ ካዘጋጁ በኋላ መጀመሪያ ፍሩናችንን እናሞቅና እንከተዋለን። እሱ እስከሚበስል ድረስ ከባቢ እስኪበስል ድረስ ደግሞ እዚህ ጋር እንደምታዩት ሰላጣይን ቆርጫለሁ ማለት ነው ውዶችዬ። ከባቢውን ፍሩኔን ከትቼ ሰላጣይን እየቆረጥኩ ነው። እራት ነው ማለት ነው እንግዲህ። ሙያ እንደ ቤቱ ነው። የኛ ቤት ሙያ እንደዚህ ነው። ቭሎጉን ከወደዳችሁት ወይም ደግሞ እንደዚህ ቪዲዮዬን ከወደዳችሁ ስሪልኝ በሉኝ በኮሜንት። የቻልኩትን ያክል እየቀረስኩ አቀርብላችኋለሁ ማለት ነው ውዶቼ። እዚህ ጋር ምስር መጨመርም አለመጨመርም ትችላላችሁ። እኛ ጋር ግን ሰዎቹ ስለፈለጉ ነው ገንፈል አድርጌ በደንብ ምክክ ብሎ ሳይበስል በደንብ ጥሬም ሳይሆን እንዳርጌ ሰላጣዬ ጋር ጨምሬ ጃሂዝ አድርጌ በቃ አሁን ይሄ መቅረብ ነው። ጨርሻለሁ። ሎይሙኔም ምናምን በነገራችን ላይ ስከትፍ ምናምን ስቆራርጥ ሳጥብ ማላሳያችሁ ካሜራማን ስለሌለኝ ነው ውዶቼ። በመሃል ካሜራ እያቆምኩ የተወሰነ ፓርቱን ነው ወደ እናንተ ማቀርብላችሁ ማለት ነው። እዚህ ጋር ደግሞ ድንች ቆርጫለሁኝ። የዚህ ድንች
በዘይት አይፈልጉም። ድንቹን በፍሩን እንዲገባ ነው የሚፈልጉት ማለት ነው ውዶቼ። እና እዚህ ጋር ድንቼን አዘጋጅቻለሁ። ቀጥታ ድንቹንም ከተዋለሁ ፍሩን ላይ እንድበስል። እዚህ ጋር አካባቢ በስሎ እንደዚህ ጃሂዝ ሆኗል ማለት ነው። በቃ በስሏል፣ ምንም አያስፈልገውም። እዚህ ጋር ድንችን እየተበልኩኝ ነው። ቅመም፣ ፍልፍል አስዋድ፣ ሚለህ፣ ፓፕሪካ እንደ ቤቱ ከመሆን ምናምን አድርጌ ድንቹን በቅመም ተብዬ ፍሩን አስገባዋለሁ ማለት ነው። ይሄ ደግሞ ድንች ይኸው ከባቡ ነው። ኡዱን አውጥቼ ማለት ነው። ኡዱን ከውስጤ እንጨቱን አውጥቼ አዘጋጅቻለሁ። በድንቹን ፍሩን ነው የገባው። በዘይት የተጠበሰ አይፈልጉም። ድንቹን በፍሩን እንደዚህ በስሎላቸዋል ማለት ነው። በጣጢሱ እንግዲህ ይሄ ደግሞ እንትን ነው። ይሄ ምትሉኛላችሁ ምንድን ነው የሚባለው? ከባብና እንደ ስሙ ይሄ ለከባብ አይደለም። ይሄ ኩባ ነው። ይሄ ደግሞ ረመዳን በጣም ብዙ ነበር የፈረዘነው እና ረመዳን ከተፈረዘነው ስለተረፈ ይሄንንም እራቱ ጋር ጨምረሽ ሀምሪ ተብዬ ነው ውዶችዬ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሁሉንም ማቅረብ አልቻልኩም።